قيان الراء قيا سين كبيسة جامسا لما بركم لما كل سديت جنبوت ولت تشي أسرى سمت. الحمد لله الذي له ما في السماوات وما في الأرض وله الحمد في الآخرة وهو الحكيم الخبير يدخل من يشاء في رحمته والظالمون ما له سبحانه لا مانع لما وهب ولا معطي لما سلب وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله. أما بعد، ضيوفنا الكرام، أهلا وسهلا بكم في مدينة شغر الحبيبة مقاطعة فري بأمان وسلام. أيها الأعزاء، نرحب بكم أيضا بكل حب وحنان. ود تاداميان يتكبراتشو እንግዶቻችን በዛሬዋ ዕለተ እሁድ ግንቦት 2018 ዓመተ ልደት ዝልቃዒዳ 23 1447ኛ ዓመተ ሂጅራ እንዲሁም ማይ 10 2026 እንኳን ወደ ተወዳጇና የፍቅር ከተማ ሸገር ፉሪ ክፍለ ከተማ በሰላም መጣችሁ እያልን ዛሬ የምንገኘው አንጋፋ በሆነው ዑመር ኢብኑ አብዱል አዚዝ ወይም በተለምዶ ሙሐመድ አወል ረጃ በመባል የሚታወቀው ታላቁና ታሪካዊ መስጂድ ቅጥር ግቢ ውስጥ ነው። ይህ መስጂድ የአንድ ትውልድ ግማሽ ዕድሜ ያስቆጠረ ሲሆን ዛሬም በ37ኛ ዓመቱ ታሪክ ለመድገም እናንተን የመሰለ ውብ እንግዶችን አሰባስበዋል። በድጋሚ እንኳን ደህና መጣችሁ። ጥሪያችንን አክብራችሁ እኛም እንወዳለን ለናመሰግናችሁ። አዎ እንኳን ተሰባሰብን በውቢቷ ሀገር የፍቅር ተምሳሌት ከተማዋ ሸገር ከሸገር ከተሞች ፈርጧ ሙዳ ፉሪ በነዋሪዎቿ እንግዳ አክባሪ የብሔር ብሔረሰብ የአንድነት ከፍታ የምትታወቅ ናት ፉሪ ተለይታ። ክቡራንና ክቡራን የዛሬውን ፕሮግራማችንን መርሃ ግብር እንደሚከተለው የምናቀርብላችሁ ይሆናል። በመጀመሪያ የፕሮግራማችን መክፈቻ የሚሆነው በአላሁ ሱብሓነሁ ወተዓላ ቃል ቁርአን ነው። በሁለተኛ ደረጃ የዑለማዎች ወይም ደግሞ የሀገር ሽማግሌዎች ዱዓ ሲሆን በሶስተኛ ደረጃ የእንኳን ደህና መጣችሁ ንግግር ይደረጋል። በመቀጠልም የፉሪ ወይም የሸገር የኦሮሚያ የክልል የፌደራል መጅሊስ ከፍተኛ አመራሮችና የሥራ አስፈጻሚ ኮሚቴዎች በተዋረድ ንግግር የሚያደርጉ ሲሆን እንዲሁም በዋነኝነት የመንግስት ከፍተኛ አመራሮቻችን የክፍለ ከተማ አስተዳደር እና የሸገር ከተማ ከንቲባ እንዲሁም ካቢኔዎቻቸው መልእክታቸውን ያስተላልፋሉ። ለሴንተሩም ሙሉ ህጋዊ ሰውነት ህዝበ ሙስሊሙ በተገኘበት የሚረጋገጥ ሲሆን በመጨረሻም የመሰረተ ድንጋይና የፕሮጀክት ማስጀመሪያ መርሃ ግብር በክቡራን እንግዶቻችን የሚከናወን ይሆናል። ከበጀምቶታ ኬሱሞታ ኬኛ ከበጀሙ በገገረ ቡልቺንሰ መጋላ ጃለተምቱ መጋላ ሚሶማ መጋላ ሸገር ኩታ መጋላ ፉሪ ነጋን ዱፍተን እስኒ ጀና እረዴቢን ኖሩ አናኡሁ ተክቢር መጋላ ጃለላ መጋላ ሚሶማ በገኑ ከበጅደን አመስ ገለቶማ መጋላ ሚሶማ መጋላ ጃለላ ፈኬኘ ቶኩማ ፉሪን ሁንደ ጫላ ዌልካም